ወደ ሰርጉ ናችሁ? አዎ ማለት ነው። አንዴ ለለፈስ ሞታችሁ ነው በዛ ጋር ተርቤል ሞት እንዴ ድግስ ባዶ እጄን ከሚል ምን ነው ባዶ እጃችሁ? ምን ነው ማዘር የበሱ ሰርግ ነገር አሉት። በባዶ እጅ ነገር እኔስ ያምርብኛል። ወይን ይዤ ነው የምሄደው ሰው ቤትም ስሄድ ቀልደኛ ገበሬ አሉ በሌለኝ ገንዘብ የገዛሁት ወይማ ማንም ሳያይ ልገባ ያቺ ቡጥናት ናት። እሰይ እንኳን ደስ ያለሽ እናቴ እንኳን እንኳን ደስ ያለሽ። እውነት ይኸው ወይን አመጣሁልሽ። በእውነት ተቸገርሽ? አይገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይን። ኧረ አዳራሹ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምስ አይመቸኝ አሉት። ወይ ምን ነው አፈርሶን? ኧረ ከምሳው በኋላ አትከፍቹም እናቴ? በፍጹም ተቸግረሽ እዚህ ድረስ መተሽ ሳልቀምስልሽማ አይሆንም። ፊልተር ጠላ? ምን ነው ፊልተር ጠላ? የምን ጠላ? ወራዳ አሮጊ። ድሮም ያንቺ ጸባይሽን ስለማቅ ነው ሲኔን ይዤ የመጣሁት። ውጪ ከዚህ ሂጂ ብያለሁ። ጠርሙሴን ስጪ። ኧረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ። ምን በላሽ ጠጣሽ ምናምን? አንዴ ምን ማለት ንግስ ነው እንዴ መጣሽ? ኧረ እኔማ እየተቆጣኛለች ልሄድ ነው። አንቺ የምርሽን ነው እንዴ? እናት በሞኛሽ ጊዜ እናቴ ትቆጣኛለች ምናምን ቀልዱ እንዴ ጀመራችሁ እንዴ? እና አራት ልጋብዝሽ ምን ማለት ነው ትርጉሙ? እኔ እናቴ ትቆጣኛለች። በይ ቀልዱስ ቀልድ ነው። እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን። አስመልሽ ክፈይ። ኧረ ሼም ነው። አስመልሽ። እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እና እስቲ ሰማው ልበል። እናቴ ተረጋጊ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ፣ አትለጣጣፍ። እንደዚህ ተጣቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽን ነው እንዲያስልኩ አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ለምንድን ነው የምትደናበረው? አንቺ ባለፈው ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለሎ የደወወወ